እንደምናችሁ የዩቲዩብ ቤተሰቦቼ፣ ዛሬ ደግሞ በጣም አዲስ ነገር ይዤላችሁ መጥቻለሁ። ዲኤልኤስ በጣም ሌላ ታሪክ ገብቷል። ወርልድ ሂሮስ ከላይ እንደምትመለከቱት በራሱ ኦፊሻል አካውንቱ ኢንስታግራም ላይ ለቋል። ዩት እስቲ በእናታችሁ እነ ዋከር እነ ሁለቱ ጎቶች ሜሲ እና ሮናልዶ አሉበት። በጣም ያበደ ነው። እኔ ግን ቅር ያለኝ ነገር አለ። ኔይማር ጁኒየር የለም። በጣም ገርሞኛል አለመኖሩ። ግን በወርልድ ዊነርስ እንጠብቀዋለን። ዞሮ ዞሮ ያሉትን እንመልከት። አብራችሁን ቆዩ። አንደኛ ሮናልዶ ነው ያለው፣ ሁለተኛ ሜሲ፣ ሶስተኛ ኬቨን ደብሮይኔ፣ አራተኛ ናቫስ የኮስታሪካው በረኛ፣ አምስተኛ ጄምስ ሮድሪጌዝ፣ ስድስተኛ ካይል ዋከር፣ ሰባተኛ ጆስኮ ጎቫርዲዮል፣ ስምንተኛ ፔሪሲች። 8 ተጫዋቾች ነው ያሉት። የሚመጡበት ቀን ደግሞ ጁላይ 1 ነው። በጣም ዴሊስ ጥሩ ነገር እያመጣ ነው። ድሮ ይደብር ነበረ፣ አሁን ግን ብዙ ነገር አሻሽሎበታል። ሌሎቹ ደግሞ ወርልድ ዊነርስ ናቸው። ወርልድ ዊነርስ ላይ ደግሞ ኔይማር የሚመጣ ጥሩ ነው። በቃ የዛን ጊዜ እንጠብቀዋለን። ዳይናሚክስ ሳያልቅ ይመጣ። በቃ ባናቱ በቃ የምንወስደው ተጫዋቾች ብዙ ተጫዋቾች እንወስዳለን ማለት ነው። ዴሊስ ጥሩ ነገር እየሄደ ነው። በቃ አዲስ መረጃ ምናምን ካለ ማሳወቃችሁ ይሆናል። ይህን ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ አርጉ። እኔ የሚመስለኝ ግን ይሄን የምንወስደው በዳይመንድ ነው። እንደ ቲም ኦፍ 25 በዳይመንድ የምንወስድ ይመስለኛል። ዞሮ በቃ ጁላይ 1 ላይ የምናየው ይሆናል። ይህን ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ አርጉ። ይመቻችሁ።